አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ ሁሉ ሰላም አልሐምዱሊላህ። እኔ ጋር ሁሉ ሰላም ነው እላችኋለሁ። እናንተስ ጋር እንዴት ነው? ስራ፣ ጤና፣ አፍያ ሁሉ ሰላም አልሐምዱሊላህ። እኔ ደህና ነኝ እላችኋለሁ። እናንተስ እንዴት ናችሁ? ስራ እንዴት ነው? ዛሬ የማዘጋጀው እንሰራላችሁ ማለት ነው። ያው ማዘጋጀው ነገር አለ፣ አብራችሁኝ ሁኑ እና ይሄ የምታዩት ምንድን ነው የሚባለው? እኛ ሀገር ዱቤ ቆሎ ነው መሰለኝ የሚባለው። ዱቤ ቆሎ ይባላል መሰለኝ እኛው ማለት ነው። እዚህ ሀገር ደግሞ ፈላፍል የሚዘጋጅበት ነው። ፈላፍል ላዘጋጅ ነው። ይሄ ክዝበራ ነው፣ ክዝበራ ነው። ይሄኛው ደግሞ በርዶነስ ነው ማለት ነው። በርዶነስ ማለት ነው። እዚህ ጋር ደግሞ ይኸው በሰል አክዳር ይሉታል እነሱ ማለት ነው። በሰል አክዳር ይሉታል ማለት ነው። እሱ ማዘጋጅቼ ያለው። እዚህ ጋር ደግሞ ሽንኩርት አለ፣ ነጭ ሽንኩርት አለ እና አዘጋጅቼ ማለት ነው። ያኛው ደግሞ ኦኒየን ላይ ይሉታል ማለት ነው። አያችሁት? ይሄን ጨምሬ ፈላፍል ላዘጋጅ ነው ማለት ነው። ፈላፍል መቼም አረብ ሀገር አላችሁ እህቶቼ ታውቁታላችሁ ብዬ አስባለሁ። እና ፈላፍል እንዴት አድርገን እናዘጋጃለን፣ ቤት እንዴት አድርገን እንሰራለን የሚለውን እሰራላችኋለሁ፣ አሳያችኋለሁ ማለት ነው። እናንተ ግን አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ነው የምላችሁ። እሺ ውዶችዬ። ያው ፈጫሁትና የሚመስል ነገር ይዩት። ከዛ ትንሽ አድርገን እንጠብሰዋለን ማለት ነው። አሁን ሳይሆን እንትን ብለን ማለት ነው፣ አስተካክለን ነው። እንግዲህ ታውቃላችሁ ፈላፍል ማለት በዘይት ነው የሚጠበሰው። ያው በመጨረሻ አስተካክዬ ይኸው ያዘጋጀሁት ፈላፍል ይሄን ይመስላል። እንተ ደግሞ ዞር ባለንጭ አዘጋጅቼ ከዛ አሁን አንዳንድ እንትን አውጥቼ መጥበስ ነው የሚቀረኝ ማለት ነው። በቃ ይጠበሳል ማለት ነው። በቃ ተዘጋጅቷል። ኢንሻአላህ አንድ ቀን ደግሞ አሳያችኋለሁ ማለት ነው፣ እንዴት እንደሚጠበስ አስተካክዬ ማለት ነው። ይሄ በቃ አዘጋጀሁት ማለት ነው። አዘጋጅቼ አሁን የሚቀረን መጥበስ ብቻ ነው የሚቀረኝ ማለት ነው። ስለዚህ እና እንደዛ ነው እላችኋለሁ ውዶችዬ። እናንተም ስሩ ከተባላችሁ ያው አያስቸግርም፣ ምንም የሚያስቸግር ነገር የለም፣ መስራት ትችላላችሁ ማለት ነው። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ነው የምላችሁ ውዶችዬ። እላለሁ ከዛ ሌላ አበረታቱኝ ነው የምለው እና ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ ነው የምለው። ሌላ ምን እላለሁ? ምለው ነገር የለኝም እላችኋለሁ። እና ባላችሁበት ቦታ ሰላምና ጤና ያብዛላችሁ። አላህ በሰላም በአማን የሀገራችን ያብቃን። ሁላችንም ሀገራችንም ሰላም ያርግልን። ወዳችኋለሁ ሁላችሁንም። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።